ናኦሚና ሶፊ ሲመጡ እናንተ ወረዳችሁ። ምን ላድርግ? ቤትን ክፈትና ከዛ ላክልን። አንተ ቤትን ክፈትና ከዛ ላክልን። እሺ ላክልን። እሺ ዌልካም ባክ ቱ ደምሮ ሃውስ ሃው ዱ ዩ ዱ። ይቅርታ ይሄን ነገር ላውርቆሽ ጋይስ። እንዲያት ቆይታ ነው ደሜ በነጠላ ዛሬ። አይ ቤሊ የሚባል ሰውዬ ምን እንደሚያገባው አላውቅም። በእኔ ህይወት ፐርሰናሊ ችግር ውስጥ ገብቷል። ምን እንደወጉት አላውቅም። ግራ ገባኝ። ብሎግ ባደርገው እስካትና እስቲ ናግባና ወይኔ ላኩለት። አንተ ምን አይነት ሰው ነህ? ታስወርደኛለህ እንዴ? አሁን ገባ አይደል? በቤት እንደዚህ ማለት ነው። አሁን ሁላችንም በቤት ነው ያለነው። እንደዛ ነው። ኦኬ እኔ የምልህ ኦርቶዶክስ ቤተክርስቲያን እኛም እኮ መመለስ እንፈልጋለን። ጌታ ምስክሬ ነው፣ ቀልዴን አይደለም። በእውነት በጌታ ፊት ነው ማውራት። ግን የሰራዊት ጌታ እግዚአብሔር የማመልከው አምላክ ምሳሌ ይሆንብኝ፣ ምልክት ይሆን። ኦርቶዶክስ ውስጥ ለመመለስ ፈቃደኛ ነህ? አትቸኩል። ቆይ እስካት ካለና ግባ እስቲ። የኦርቶዶክስ ቤተክርስቲያን ብመለስም ገባ እንዳንተ ፍረሽ አይደለም ሆኖ። ለምን እኔ የቄስ ልጅ ነኝ፣ በእናቴም በአባቴም የቄስ ዘር ነኝ። አውቃለሁ። ራሴም እስከ አንቀጸ ብርሃን ተምሬያለሁ። ልጅ ሆኜ ብዙ ነገር አውቃለሁ። እውነት ለመናገር አዲስ አይደለም ለኦርቶዶክስ፣ ቤቴ ነው። መመለስም እፈልጋለሁ። ግን ምን መሰለህ፣ መመለስ ግን ስመለስ አንዳንድ ቫሊዎቼን አንዳንድ ቤዚክ ነገር ማለት ጭልጥ ያለ እንትን ሳይሆን ዋና ዋና ነገሮችን ቢቀበሉ፣ ለምሳሌ ጌታ ምስክሬ ነው፣ እኔም ኮምፕሮማይዝ አደርጋለሁ። ለምን? ኦርቶዶክስ መሰረቷ ልክ ስለሆነ ማለት ነው። እኔ ሰልችቶኛል የጴንጤ ሃይማኖት፣ የመጨረሻ ነው የሰለቸኝ። አልፈልግም፣ ሲጀመር አልፈልግም። በቃ ግን አልፈልግም ማለት መጥቼ ማርያም ታማልዳለች እንድልህ እንዳትጠብቅ። ገብቶሃል አይደል? ነው ከተረዳኸው የማርያምን ምልጃ ከተረዳኸው እዝኖማት ስማ፣ ተረዳው፣ ምልጃዋን ተረዳው፣ ቅዱሳንን ምልጃ ተረዳ። መንፈሳዊ ልጅ አጠገቤ ቁጭ ብሏል፣ እያዳመጠ ነው። ሰላምታ የለም እንዴ ዛሬ? ቆይ ማን ነው? ሶፊ ነው። ሶፊ መንፈሳዊ ልጅ ነው። እና ነገር የሆነ ነገር ነው ያዝከው። የእውነት አይም ፕራውድ በአንተ በጣም ልቤ ተች ሆኗል። እና የእውነቴ ነው የምልህ፣ ምንም አይነት ጥያቄ ይኑርብህ ሀይሉሻ፣ ጌታ በሚያውቀው ምንም አይነት እኔ ታውቃለህ። ደሜ እኔ ይኸውልህ በጌታ ፊት ነው የማወራልህ፣ እያሾፍኩ እንዳይመስልህ። ምን መሰለህ፣ ኦርቶዶክስ ቤዚክ ሃይማኖተኝ ማን ነው? ቤዚክ መሰረታዊ እምነቷ ትክክል ነው። ለምሳሌ እንበልና አማላጅ ሲባል መላእክት አሁን እንደሚያማልዱ አውቃለሁ። መላእክት ያማልዳሉ። ያማልዳሉ ሲባል ኦርቶዶክሶች በሚሉት አይነት አይደለም የሚያማልዱት። ከኛ እውቀት ውጪ በሆነ መልኩ ለቅዱሳን እንደሚሰሩ መጽሐፍ ቅዱስ ይናገራል። አማላጅ ማለት እሱ ነው። ለምሳሌ ክሊር እናድርገውና ኦርቶዶክሳውያን የመላእክትን ምልጃ በምን አይነት መልኩ ነው የሚገልጹት? በምን አይነት መልኩ? ጥሩ ጥያቄ። እነሱ ራሱ አንተ ገብርኤልን አማልደኝ ብለህ ማናገር ትችላለህ። ገብርኤል ያዳምጥሃል፣ ይሰማሃል በሚል ነው። በምኑ ነው የሚሰማህ? ቀጥታ መልአኩን ማናገር ይቻላል። ለእግዚአብሔር እንዲያማልድህ ቅዱስ ገብርኤል አማልደኝ ማለት ትችላለህ። ቆይ እሱ ችግር የለም፣ ልከራከርህ አይደለም። እኔ ግን መላእክት ያማልዳሉ ያልኩት እንደ እግዚአብሔር ቃል ምንድን ነው ነገር? ኦኬ፣ እንደ እግዚአብሔር ቃል መላእክት ያማልዳሉ ያልኩበት ምክንያት አዳምጠኝ። ለቅዱሳን ምንድን ነው የነገር አፕሩቫል የሚጠይቀኝ? አፕሩቭ አድርጌዋለሁ፣ የሆነ ነገር ብቻ አድርጌዋለሁ። አዳምጠኝ። መላእክት ለእያንዳንዱ ለቅዱሳን የተመደቡ ጋርዲያን ኤንጅልስ፣ ሰርቪንግ ኤንጅሎች አሉ። መላእክት ስለ ቅዱሳን በእግዚአብሔር ፊት እንደሚቆሙ ኢየሱስ ክርስቶስም ነግሮናል። በብሉይ ኪዳንም መጽሐፈ ዘካርያስ ውስጥ አንብበናል። ለምሳሌ ምን ብሎ ሲያማልዱ አየን?
ምንድነው የአፕሩቫል የሚመጣው? አስሬ ለምሳሌ መጽሐፍ ዘካርያስ ላይ ብሉይ ኪዳን ውስጥ ስለ 70 ዓመቱ ምርኮ ጊዜ የባቢሎን ምርኮ ጊዜ ማለት ነው እስከ መቼ ነው ጌታ ሆይ ብሎ ለእስራኤላውያን በእግዚአብሔር ፊት ሲቆሙና ሲያማልዱ ማማለድ የሚለው ቋንቋ on behalf of somebody ሆነው በምርኮ ስለነበሩት በ70 ዓመት ስለተጋዙት እግዚአብሔር ሆይ ዘመኑ ሳያጥርም ሆይ እስከ መቼ ድረስ ነው እያሉ ስለ ቅዱሳን ስለ እስራኤላውያን ስለ ይሁዳ ልጆች ሲጸልዩ አይተናል። ይሁዳ ልጆች ግን ጸልዩልኝ ብለዋቸው አይደለም። ይሄ ነው ከኦርቶዶክስ የሚለየው። አሁን አዲስ ኪዳን ለምን ላምጣ? ከነዚህ ተናናሾች ማንንም እንዳትንቁ። ስለነዚህ ተናናሾች መላእክት ልጨርስና ቆይ ልጨርስ። አባት እኮ ነው የሚያወራው። አባት ሲያወራ ልጅ ያዳምጣል። አባት ነው እኮ የሚያወራው። አዳምጥ። እሱም እኮ የካህን ዘር ነው። ይሄ ልጅ ባይዘው እንትን መናፍቅ ሆኖ ነው። አዳምጠኝ በድምፅ አዳምጠኝ። ያ ምንፍቅና መርጦ ነው። ስማኝ እና ከነዚህ ተናናሾች ማን ነው? መናፍቅ ነኝ እኔ፣ መናፍቅ ነኝ እኔ፣ እናፍቃለሁ ኢየሱስን መናፍቅ ነኝ። መምጣቱን መናፍቅ ነኝ እሱንማ እኛ ምን እናፍቃለን? ዳግም መምጣቱን እንዴ እየጠበቅን ነው። ጎሄድ በዛ ምክንያት ከሆነ መናፍቅ አዳምጥ፣ ቀጥል አይሉሻ። በጣም ጥሩ የማደርገው ዛሬ ሶስታችሁንም እጃችሁን አስነስቼ ከሃዲ ነን ነው የማስብላችሁ። ሶስታችሁንም ይጨርስ አሁን ስለተስማማችሁ ዝም በሉ እናንተ ሁለታችሁ። አሁን ኃይሉ ዮሐንስ ስለ መላእክት ስላወራ ይጨርስ ኢየሱስ ቢል ታስቆሙታላችሁ። አናስቆሙ። አያችሁ ኢየሱስ ቢል ታስቆሙት። እንደዚህ እንደፈንሳችሁት ስለ መላእክት ስላለሳ ነው ፈንዲሻ ሆናችሁት። ኢየሱስ ላይ ማቀል የለም። ስለ መላእክት ብቻ እያስተማረ ነው። ይጨርስ። አንዴ ሶፊን አታዳምጠው። ዲስትራክት እያደረገ እየበረዘብህ ነው። ያዳምጠኛል በደንብ እየበረዘብህ ነው። ስለዚህ አንዴ እሱ አባት ያዳምጠኛል በደንብ ያዳምጠኛል። እሺ በአዲስ ኪዳን ላይ ነው። ስለዚህ ታናናሾች አማላጅነት እንዴት እንደሆነ ንገረን ኃይሉ ዮሐንስ። አሁን ትጫጫላችሁ። ይንገረን። ቀጥል ሻሉ ቀጥል። ከነዚህ ታናናሾች ማንም የለም። ከታናናሾቹም ከታላላቆቹም ዛሬ የለም። በቃ የለም። ከተማር ካምናለው ብለህ ትፈራለህ። ዛሬ ቄዳር ተጠምቀህ ትወጣለህ። እነዚህ አሁን ስለ ኢየሱስ ብታወራ ኑሐሚንም ደምረው ጥለው ይወጣሉ። ጥለው ነው የሚወጣው። ስለ ኢየሱስ መጣበታለሁ። ሶፊ ስለ ኢየሱስ አማላጅነት መጣበታለሁ። አይስዌርን እስቲ አሁን ስለ ኢየሱስ ይነገር። ቁጭ አያችሁ ለመሰላችሁ መልአክ ሲባል ፈነደሻችሁ። ልክ ጴንጤ የመልአክ ጠላት አስመስላችሁ ማለት ነው እናንተ። ከዛው በእናንተ ቤት አሁን ልመጣ ነው። ሶፊ ልመጣ ነው። ወደ ኢየሱስ ልመጣ ነው። ቶሎ ቆይ ነገር የዘመን መጨረሻ ነው። ቶሎ በልና ወደ ኢየሱስ ነው። ስለዚህ ምንድነው ከኦርቶዶክስ የሚለየው? እዚህ ጋር ኦርቶዶክሳውያን በቀጥታ መላእክቱን አናግረ መላእክቱ ለእግዚአብሔር እንዲነግርላቸው እሱ አይሰራም። እንጅሩ እኛ ከምናውቀው እውቀት ውጪ መላእክት ለኛ ወገን ናቸው። ለኛ ይሰራሉ። ስለኛ በእግዚአብሔር ፊት ይቆማሉ። ስለኛ ይማልዳሉ። አይቻልም። ትሪፕል ጋይስ እንቀጠዋለን። ስለ ኢየሱስ ነው የምናዘገው ጋይስ። አሁን የኢየሱስ ነው። ሶፊ ተረጋጋ። የኢየሱስ ነው። አሁን የኢየሱስ ነው። ኢየሱስን በተመለከተ መጽሐፍ ቅዱስ የሞተው ከሙታን የተነሳ አንድ አዳምጠኝና ኦርቶዶክሳውያን በመላእክት ምልጃ ምን አይነት አመለካከት ነው ያላቸው? ይሄን ንገረንና ከዛ ወደ ኢየሱስ አይቻልም።
ከኢየሱስ ውጭ አይወራም። መላእክት ሲጀመር የኛ ወገን ናቸው፣ የሚያገለግሉ ናቸው። መጽሐፍ ቅዱስ ኢየሱስ ክርስቶስን መላእክት መጡና አገለገሉት ይላል። በእንግሊሽ ዌይተር ታውቃላችሁ? ዌይተር ይሄ አስተናጋጅ ሆቴል ውስጥ ዌይተር የሚለው ቋንቋ ቨርብ ነው። ባይ ዘ ዌይ they waited on him መላእክት እንዲጠብቁን ብቻ አይደለም እንዲያገለግሉን የሚላኩ አፈጣጠራቸውም ቅዱሳንን ለማገልገል የተፈጠሩ መንፈሶች አይደሉምን ተብሎ ተጽፏል። እኛን ለማገልገል የተፈጠሩ ናቸው። ዕብራውያን ምዕራፍ 1 አይደለም ከኛ በሆነ መልኩ ይኸውልህ የሚሰጡት ለሱ ነው። እየተቃወመ ተቃዋሚው ላ ስሙ መላእክት ቆይ የጴንጤው ማህበረሰብ አንድ ተሸወደው እኮ ምን ታውቃለህ? አማላሽ ሲባል የኦርቶዶክስ አንድ ስለምናስብ ቋንቋውን ራሱ እንፈራዋለን። ሲጀመር ቋንቋ አማላጅ የሚል ቃል ስትሰማ ራሱ ምንድነው የጴንጤው ማህበረሰብ ደንገጥ ይላል ልቡ። መላእክት አይደለም ችግሩ ምንድነው? እኛ አንካቸው አንዴ ስማኝ ምንድነው መማለድ ማለት to intercede on behalf of someone አንድ ሰው ወክለ ስለ አንድ ሰው ባይዘው to be there for somebody MVP ያንን ሰው ወክለ አንተ እንዳለ ሰው እኮ ለሱ ነው አራታባሉ ለኛ ምን ትንበሉ ግድ የለም ለቆይ ለሶፊ ምሰጡ ለተቃዋሚ ምሰጡበት ምክንያቱ የመላእክት ጠላት ነው እንዴ ያለው እኔ እኮ መናፍቅ የቅዱስ ገብርኤል ጠላት የቅዱስ ሚካኤል ጠላት እሺ ምን ፈልገው ጋይስ አልሙናፊቅ አራንድ አየር ኃይሉ እንደዚህ ዘረኛ ነው። ስለ ኢየሱስ ላውራ፣ ስለ ኢየሱስ አማላጅነት፣ ስለ ኢየሱስ ክርስቶስ ምልጃ፣ ስለ ኢየሱስ ምልጃ የጴንጤንም አልቀበልም የኦርቶዶክስንም አልቀበልም። የኦርቶዶክስ ይሻለኛል ግን ከጴንጤ ታወራለህ ነው። ዛሬ ተቀምጦ ስለኛ እየለመነ አይደለም ኢየሱስ። ምልጃው የመስቀል ስራ ውጤት ነው። ምልጃ የተባለው ከማን ጋር ነው ባይዘው? ኢየሱስ ክርስቶስ በአብ ቀኝ ተቀምጦ ስለኛ የሚማልደው የሚለው የገዛ ደሙን ስራውን ጨርሶ ተፈጸመ ብሏል ኢየሱስ። ምልጃ የተባለው በምድር ሳለ የሶስቱን የሕማማት ቀን on behalf of the whole humanity በመስቀል ላይ የጥልን ግድግዳ አፍርሶ ከአብ ጋር እኛን ያስታረቀን ምልጃ የተባለው ይሄ ነው። ተፈጸመ ተባለ። ዛሬ ከተፈጸመ የራሱ ደም ለኤቪደንስ ቀኝ ይዞ ገባ። ሮሜ ምዕራፍ 8 ቁጥር 34 ተጠቅሶ ኢየሱስ አማላጅ ነው። ለምንድን ነው የሚያማልደኛው? ለምንድን ነው የሚለምነው? ይንገረው ያስተምረው። እንዲደሰቱ መላእክቶች ያማልዳሉ። ለማስደሰት አይደለም፣ ለማስደሰት አይደለም። ከየትኛው መጽሐፍ ቅዱስ ክፍል የትኛው መጽሐፍ ቅዱስ መጽሐፍ ቅዱስ ክፍል ጠቅሻለሁ እኮ አላስጨርሳላችሁ። አልሰማላችሁ። ሊመለስ ነው። ቅዱሳን ወደ ቤቱ ሊመለስ ነው። ወደ ኦርቶዶክስ ሊመለስ ነው። በስመ አብ አሜሪካን ሀገር ነው የሚመጣው። የለም አሜሪካን ሀገር አሜን 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 አግኝቼ ነው እንደ ወደ ኦርቶዶክስ መመለስ። በቃ ናይስ ነው አባል ናይስ ቴንክ ዩ ሂዱ ተያይዘ ምን ይወጣል ይወጣል። አሁን እንቀጣለን። በእናታችሁ ባለፈው በጣም ነው የሄደብኝ ሶፊ ማለት ነው። አሁን በደንብ ነው የምቀጣው፣ በደንብ ነው የምቀጣው። ጋይስ ካሞን ኤቭሪባዲ ካሞን ኤቭሪባዲ። እሺ አንተ አንቀጣ። እንዴት መሰላችሁ ወገኖቼ? አረ ኢየሱስ ክርስቶስ ያድናል። አዳምጡ። ጌታ ኢየሱስ ክርስቶስ ያማልዳል። የኢየሱስ ክርስቶስ ምልጃ የክህነት ስራ መስራቱ ነው አማላጅ የተባለው። ሌላ ህይወቱን የሰጠ የለም። ሌላ ራሱ አቅቶት ጌታ ኢየሱስ የሶፊ እርዳታ አስፈለገ። እየረዳው ነው። የሶፊን በጣም እያገዘው ነው። ጴንጤዎች እንደዚህ ነው የተሸወዱት። ዘመና እንዴ
እና ረግቷል። ጥሩ አይደለም። እንዴት ነው? ቀስ ብለሽ በምን ታየለ ማገለጠለ ከዛ በተረፈ እኔ ያለው ማገለጠል አችልም። አዳምጡ። አሁን እኛ ለሰው ሃይማኖት አልነካም፣ ለሃይማኖትም አልቆምንም። ፕላትፎርም ስናወራ አማላጅን በተመለከተ መላእክት ላይ ያለው ነገር ቅዱስ ገብርኤል ወደ ማርያም ሲመጣ ከመጣህ ላይ ቀር ለእግዚአብሔር ይሄን ነገር ንገርልኝ ማለት አትችልም። ነገር ግን እኛ ከማናውቀው ከኛ እውቀት ውጭ በሆነ መልኩ መላእክት ለቅዱሳን ያማልዳሉ ብቻ አይደለም፣ ለእኛ ይሰራሉ። መጽሐፍ ቅዱሳዊ ነው። በብሉይ ኪዳንም በአዲስ ኪዳንም አሁን ስለ አክዓብ ሲያማልዱ አሳይቻቸዋለሁ ከመጽሐፍ ቅዱስ። ሬማት ዘገለዓድን አሳልፎ የሚሰጥልኝ ማን ነው ባለ ጊዜ እግዚአብሔር ሚክያስ ያለውን አታስታውሱም? እግዚአብሔር በዙፋኑ ተቀምጦ መላእክት በዙሪያ ሆኖ አየሁ አለ ራእይ። ከዚያ ማን አሳልፎ ይሰጥልኛል ሲል መላእክትም ቀረቡና አንዱ ይሄን ሌላው ይሄን አለ። መንፈስም ቀረበ ይላል በማለት ሰይጣን ማለት ነው። እኔ ሐሰተኛ መናፍስት ሆንባቸዋለሁ። ደግሞ ስለ አዲስ ኪዳን ብቻ የፈለኩት ስለ አዲስ ኪዳን በአዲስ ኪዳን መላእክቶች አዲስ ኪዳን ላይ መላእክቶች ነው። ታዲያ ኦርቶዶክስም እኮ የኢየሱስ በመስቀል የከፈለውን ክፍያ የመድኃኒዓለምን ገብርኤል ወይ ሚካኤል ይተካዋል ብላ ታምናለች እንደ ኦርቶዶክስ አታምንም? ኦኬ አንድ ጥያቄ ልጠይቅህ። እሺ አንድ ጥያቄ ልጠይቅህ። ብቻውን ነው መስቀል ተሸክሞ የወደቀ እየተነሳ ምራውን ልጠይቀው። ኑሐሚን ልጠይቃቸው ኦርቶዶክስ ነን ስላሉ እነሱ ኦፊሻሊ፣ አንተ ገና ወደፊት ሆናለሁ ነው ያልከው። እነሱ ልጠይቃቸውና ይሄንን አዎ ወይ አይደለም ካሉኝ አንተ እንደምትለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አታምንም ማለት ነው። በቃ ቀላል ጥያቄ አይደለም። ስማኝ አይደለም። ባለፈው ከልደት ጋር ስታወራ መካከለኛው ኢየሱስ ክርስቶስ ነው፣ እሱን የሚተካ ማንም የለም ብሎ ነግሮሃል አልነገረም? አሁን ሌላ አዲስ ለምን ታመጣለህ? እሺ አንድ አዳምጡኝ። አንቺ ኑሐሚን አንተ ለምረው እንደው ጌታ ሆይ ስለ እናትህ ስለ መብርሃን ስለ እናትህ ስለ ቅድስት ድንግል ማርያም እባክህ ምህረት አድርግልኝ ብላችሁ ትጸልያላችሁ አልጸልዩም? እስኪ መልሽልኝ ይሄንን ኑሐሚን። እንኳን እኔ አንተ የምትከተለው ሉተር ስለ ቅድስት ሐና ብሎ ጸልዮ እኔ ሉተርን አልከተልም። ሉተርንም አውጩ ከዚህ ውስጥ። እኔና ሉተር አንተዋወቅም። በቃ አለቀ። እኔ እያልኩሽ ያለሁት ስለ እመቤቴ እንደው ስለ እናትህ ብለህ የዘላለም ሕይወትን ስጠኝ ብለሽ ጸልያለሽ አትጸልይም? ይኸውልህ የዘላለም ሕይወት ጋር ሳይሆን ጥያቄን የጠየኩሽ አዎ ጸልያለሁ ወይም አልጸልይም። መጀመሪያ የዘላለም ሕይወት ጋር ነው። የዘላለም ሕይወት የሚያገኘው በኢየሱስ ክርስቶስ መጀመሪያ አዎ ጸልያለሁ። ምሕረትን ለመፈጸም ግን ያስፈልጉናል አያስፈልጉንም ከሆነ እንደዛ ጥያቄ ጠየኩት። አያደላ ይልሻ አያደላ ይልሻ እኔን ጠይቀኝ። ይህን ጥያቄ እኔን ጠይቀኝ። እሷን ጥያቄ አንተን አልጠይቅም። ድገመው ነው ኦርቶዶክስ አይደለም ነው ጠይቀኝ። ይሄን የእሷን ኑሐሚን ጥያቄ ኦርቶዶክስ አይደለም። ስለዚህ ለመሆን ፌቨር አደርጋቸዋለሁ ነው አንድ ብቻ የኦርቶዶክስ ቤዚክ ሃይማኖታዊ አቋምን እደግፋለሁ። አይቻልም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፕላትፎርም እና ቤተክርስቲያኒቷ የታነጸችበትን ዋናውን እደግፋለሁ፣ እቀበላለሁ። እኔ ኦርቶዶክስ ቤተክርስቲያን ብዙ የምቀበለው ነገር ካለ ኃይሉ ጀግና ሂዱና በእኔ ስም አንድ ልብ አውርዱለት። ኮፍያ የማልቀበለው አዋልን መጽሐፍ አልቀበልም፣ ገድላትን አልቀበልም፣ ድርሳናትን አልቀበልም። ነገር ግን ኦርቶዶክሳዊ የሆነ ኦርቶዶክሳዊ ኢስተርንም ሆነ ኦሪየንታል ኦርቶዶክስ ዶን ወሪ እሱን ከአንተ በፊት ነው የማውቀው እኔ። በአጠቃላይ አያጣላንም። ባይዘው ድርሳናት እንትን ኦርቶዶክስን በአሁኑ ሰዓት ማስገደድ አቁ ማለት የሚፈልግ ማመን ይችላል። አልቀበልም የሚልም መብቱ ነው። እንደ ድሮ ስላልረታም ኦርቶዶክሳዊ አይደለህም መባል ቀርቷል። ችግር የለውም። ትማርና ሪዲፋይን ማድረግ ጀምራለች። ኃይሉ ይሰማል። ኃይሉ አዳምጠኝ። ይኸውልህ አሁን ገድላትና ድርሳናት ገባ የዘላለምን ሕይወት የምታገኝበት መጽሐፍት አይደሉም።
የዘላለም ሕይወት የምታገኘው በጌታችን በኢየሱስ ክርስቶስ ነው። አልተረዳችሁ። ኦርቶዶክሳውያንን ከተረዳችሁ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ በማመን ብቻ የዘላለም ሕይወት እንደሚገኝ ነው የምታስተምረው ቤተክርስቲያን። አላዋቂዎች በየገዳማቱ በየምናምን የጻፉትን አልቀበልም። ብዙ ጊዜ ስጡኝ፣ ትንሽ ላውራ። ምን ቀልድ ነው? ቆይ አይደለም። አንተ እኮ ይኸውልህ ኦርቶዶክስ እኮ ማለት ስማ፣ መስጊድ አይደለም ያለው። ዶን ወሪ አላሁ ክብር እያልን አይደለም፣ ኢየሱስ ጌታ ነው እያልን። ምክንያቱም ለመሰለ ኃይልሻ እኔ አንተን እቀበላለሁ እኮ ታውቀኛለህ። ግን አሁን አንተ ያልከውና እነሱ ኦርቶዶክስ ናቸው። ኑሐሚን ስጠይቃት አትመልስም። ጳጳሳቱ እንኳን አቡነ ማትያስ ባለፈው ሶፊ አቡነ ማትያስ ማንም ተነስቶ የጻፈውን ከአሁን በኋላ አንዳንድ አስተምህሮቻችን ማረም አለብን ብሏል። ስለዚህ አሁን ገድላት ምናምን ከመጽሐፍ ቅዱስ ጋር የሚጋጩትን እነሱ ራሳቸው ኤክስክሉድ ማድረግ ጀምረዋል። የሚፈልግ ይቀበላል፣ የማይፈልግ ይቀበላል። ክርስቶስ ሰምራና ካልተቀበልክ ኦርቶዶክስ አይደለም የሚል ነገር እነሱም እየተዉት ነው። አንተ ዝም በልና ኃይልሻ አንተ ዲፌንድ አታርጋቸው። ኑሐሚንን ጠይቄያለሁ ተመልስልኝ። ከዛ ጀምረው ጠይቄያለሁ ይመልሱልኝ። አንዴ ስማው ይመልሱልኝ። እኔ አሁን ልደትን ለምን ታመጡታላችሁ? ምን ያደርግልኛል ልደት? ምን ያደርግልኛል ልደት? የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ናስደንግጥ አይሰማም፣ እንጫጫል እንትኑ መለሰልህ አይደል? ይህንን ርዕስ ሊቀ ካህናችን ኢየሱስ ክርስቶስ ነው። እሱን የሚተካ ማንም ሰው እንዴት ነው ይተካል ብለን ምናምነው? አንተ ያመሃል። ኦርቶዶክስን መራገም የምጀምረው መቼ ነው? እኔ ሊቀ ካህናችን ኢየሱስ ክርስቶስ መሆኑን የተቃወሙ ቀን፣ የኢየሱስ ክርስቶስን መካከለኛነት ለገብርኤል የሰጡ ቀን ወይ ለእመቤታችን ለማርያም የሰጡ ቀን ያለታ ኦርቶዶክስ ማለት ለኔ ሙስሊም ማለት ናቸው። ነገር ግን ቆይ እሺ ተመልስልኝ። እሺ ኢየሱስ ክርስቶስ አማላጅ ነው ወይ? መካከለኛ ነው ብላለች። አማላጅ ነው፣ አስታራቂያችን ነው አልኩ። መልሽለት። መለስ አማላጅ ነው ትሰራለች። እንደ ኦርቶዶክስ መልሽ። ኦርቶዶክስ እንደዛ አይደለም የሚያምነው። ኖ ኦርቶዶክስ እንደዚህ አንዳንድ አይደለም የሚያምነው። ኦርቶዶክስ የኢየሱስ ክርስቶስን አማላጅነት ትቀበላለች። የምትቀበለው አይደለም። ቆይ እኔ የህማማት ጊዜ ያኔ ምልጃውን ጨርሷል ብላ እንጂ ታምነው አንተ አይመለከትም። ትቀበላለች። አማላጅ ነው ወይ? ከዛስ ናኦሚ አማላጅ ነው የሚለው አስታራቂ ነው የሚለው አሁን እያማለደ አይደለም፣ ስራውን ጨርሷል። በስጋ በመስቀል ላይ በሞት ጊዜ ምልጃ የተባለው መጽሐፍ ተጻፈ ነው ነው የሚሉት። ከእናንተ ጋር ምን አሁን ግን እየለመና ስራው አልቋል። አብ ጋር አስታርቁናል። ያ አማላጅ ነው ወይ ኢየሱስ? ወይኔ ሶፊ፣ እኔ ማለት ነው ሰው እያወራ ማውራት አልችልም። ላወራ ስል አንተ አብረኸኝ ታወራለህ። መለሰልህ ኃይሉ። እሺ ኢየሱስ እኔ አልፈልግም ከኃይሉ። ኢየሱስ አማላጅ ነው ራሱ። አዎ አማልዶናል። አሁን ግን አይደለም። አዎ በስጋ ወራቱ አማልዶናል። ያ ያማለደን ያስታረቀን ስራ ዘላለማዊ ነው። ሶፊ ስጠኝ ለኔ። ኦኬ ኢየሱስ ክርስቶስ አሁን በስጋ አለ፣ በዛው አካል አለ ወይስ የለም? ተጨማሪ ቆይ አይልሽ ሰጠው። ቆይ አይልሽ እኔ አንተን አልፈለኩም አልፈልግም። እኔ አልፈለኩም። መልሳልኛለች። ትክክለኛ መልስ ነው። ተስማምቶኛል። በስጋ እያለ በስጋ ወራት አማልዷል ብላል። አሁን ኢየሱስ በስጋ የለም ወይ? በዛው አካል አለ ግን ተፈጽሟል ብሎ አልተናገረም። በቃ እኔ በቃ አየህ አንተ ስራው አልቋል እኮ አስታርቆን አይልሽ። እኔ እኮ የጠየኩት እሷን ነው የጠየኩት። እኔ የምነግርህ ኢየሱስ ያማልድን፣ ኢየሱስ በስጋ ወራት ያማልድን በምኑ ነው? በምኑ ነው? በጨዋነት እየመለሰችልኝ ኑሐሚን በለጠች። በምኑ ነው ያማልድን? እሷ በስነስርዓት እየመለሰች አውቃችሁ ተረብሿታላችሁ ነው ወይ? በምኑ ነው ያማልድን? ቆይ ሁለቱ ያውሩ። ተው እሺ፣ ቆይ ግድ ለሚያወሩ ሁለቱ እሺ አውሩ። ኢየሱስ ክርስቶስ አሁን በዛው በተሰቀለበት ስጋ አለ የለም?
ማለት ስላረገ ነው። አልገባኝም ጥያቄ አለ የለም ጥያቄው አሁን በዛው ስጋ አለ ካልሽ አዎ፣ የለም ካልሽ የለም አይደለም። ጥያቄ በደንብ ግልጽ አድርግልኝና ከምን ኢንቴንሽን እንደጠየከኝ አውቄ ልመልስ ብዬ አርጓል እንዳረጋ ማለት ክርስቶስ በቆያ ጥያቄ ነው። በስጋ ወራት ብላችኋል። ኢየሱስ ክርስቶስ አሁን በዛው ስጋ ይለፈኝ ናሚ አንቺ ይለፈኝ ይሄ ጥያቄ ይለፈኝ አዳም እኛን ያስታረቀን ያማለደ ቤዛ ሆነ ኖ አጣብቂኙ ሳትጨምራታ አጣብቂኙ ሳትጨምራት ይሄ ጥያቄ እኔ ይለፈኝ ኃይሉ ይመጣል ብለሽ ምንም ግራ አታጋባል። ደናደሩ በቃ ደናደሩ አገባኝ ኖ ቁጭ በል እሷ እየመለሰች ይለፈኝ በይ አትለፈኝ። መልሱን መች መለሰች? እሷ ይለፈኝም ከፈለገች ሙሉ ሰው ናት፣ ይለፈኝ ትላለች። ለምን ነው እናንተ የምትቀበሉት? በይ ለኛ ስጪና ለምን ታስጨንቋታላችሁ? እኔ አንተ እኩል እያወራህ ከአንተ ጋር ማውራት አልችልም። ላይክ አንዴ ወይ ዝም ብለህ ካወራህ እሺ ላወራ እችላለሁ፣ ግን እኩል እያወራህ እነሱ ናቸው እኮ አንቺ እኮ ምንም አላልሽ። እኔ ምን አልኩኝ? በስጋ ወራት በጨዋነት በስነ ስርዓት ነው እየመለሽ ያለሽው ነው። እየረበሹ ያሉት ኃይሉና ጀምረው ናቸው እኮ እነሱ ናቸው የረበሹ ያሉት። አይ ከናይል ጋር አስገባታ ሶፊ ልጅቷን እኮ ያልታሰበ ጥያቄ ጠየቃት። ከባድ ጥያቄም ነው የጠየቀው። አሁን በአሁኑ ሰዓት በአብ ቀኝ የተቀመጠበት ማንነቱ በዛው ተወልዶ ባደገበት በተወጋው በቆሰለበት ስጋው ነው የተቀመጠው ነው ያልኩት። አንተን ጠየቅኩኝ። እሱ ጥያቄ ለእኛ አስጠን። እሱ አልመልስም ካለች ለእኛ አስጠን። አንተን መች ጠየቅኩ? አንተን እሺ ተቀበልኩ። መች ጠየቅኩ? መልስ አንዴ የምትፈልገው ይመልስልህ። እኔ አልፈልግም። እንደውም ከአሁን በኋላ እንደውም አልጠይቃችሁም በቃ። ምክንያቱም አውቃችሁ እኔን ታምታቱኝ ያላችሁ ጥያቄ ስጠይቃችሁ እናንተ ለሶስት እኔን ይዛችሁ እንደዚህ እንደ ጉንዳን እንደ ጥቁሩ ጉንዳን የነከሳችሁ እና ፈራርሰው ታያለ። መንፈስ ቅዱስና ሚካኤል ከኛ ጋር ይሆናል። አይገርምም? እና እኔ አሁን አንተ ደግሞ እንትን አትበል። እሱ አይደለም አሁን በምን ምሽሽቅ ውስጥ ሳይሆን እውነት እናውራና ኢየሱስ ክርስቶስ ከሞት በተነሳበት በዚህ እንቅጣው። ሁለት ልብ ሙሉ ጋይስ አረረረ በስመ አብ ጥቁር ጉንዳን የሆነብን እኮ ዛሬ። ለምንድን ነው ግን ጥቁር ጉንዳን የሆነብን? ሁለት ልብ ጋይስ ሁለት ልብ። እንዴት ጥቁር ጉንዳን አልክ? ሶስታችንን እኮ ጥቁር ድንጋይ ብሎ ሰደበ። ትችላለህ እናቴ ትሙት። ምን ዋጋ አለው ግን ኢየሱስ ክርስቶስ በስጋ ወራት ብለን ስንናገር ሶስቱ የሕማማት ቀናት እኮ የጥልን ግድግዳ ያፈረሰበትና እኛን ከአባታችን ጋር አንድ ያደረገበት አባትና ልጅ የሆንበት ምልጃው አለቀ። ቤተሰብ ሆንን። ከእንግዲህ ለእኔ ቁጭ ብሎ በአብ ፊት ለኃይሉ ዮሐንስ የሚለምንበት ምን ምክንያት አለ? የልጁ አይነት ሆኜ የለም እንዴ? አስቀድሞ ያወቃቸው እነሱ የልጁ መልክ እንዲመስሉ እነሱን ጠራቸው። የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ተባለ ሮሜ 8:29። ከዚያ በኋላ የጥልን ግድግዳ አፍርሶ ካስታረቀኝ በኋላ የምን ምልጃ ነው እንደገና ለእኔ የሚለምንልኝ? በአብ ቀኝ ተቀምጦ የሚማልደው የሚለውንና ዕብራውያን ላለውን ቃል ነው በማይንድ ያስከው ይገባኛል። ያ ማለት ስለ እኛ ሊታይልን መግባቱ በአብ ቀኝ ኢየሱስ በታየበት ዘመን ሁሉ ሶፊ ነው የሚታየው። ይሄ ዘላለማዊም አማላጅነቱ በእንደዚህ አይነት መልኩ እንጂ ዛሬ ይለምንልናል ቁጭ ብሎ እባክህን ማራቸው፣ አዳምን ማረው፣ ጳጳሱን ማረው፣ ሶፊን ይቅር በለው እንደዛ ይላል ማለት አይደለም። የሚለምንበት ምንም ምክንያት የለም። እንዲያውም ፈራጅ ነው። ፈራጅነቱ እንዴት ነው? ሰው ስለሆነ ፍርድን ለልጁ ሰጥቶታልና